ነገ ከቸልሲ ጋር ለምናረጋው ጨዋታ አርቴታ የሚያወጣውን ላይንአፕ ስታርቲንግ 11 እዚህ ጋር ደቃረግላችኋለሁ። እኔ የምፈልገውና አርቴታ የሚፈልገው ጋር ምን አይነት ልዩነት እንዳለም ነው በዛው እንነጋገራለን ማለት ከበረኛ ነው ጀምሮ ግልጽ ነው እሱ በረኛችን ዳቪድ ራያ ምንም አከራከርም። ሌላ ማከራከረው ደግሞ መሃል ላይ ጋብሪኤልና ሰሊባ ሌፍት ባክ እና ራይት ባክ ጋር ስንመጣ ማለት ራይት ባክ ጁሪየን ቲምበር በጣም ደክሞታል። ቤን ዋይትን ቢያስገባው በጣም ደስ ይለኛል። ቤን ዋይትን ቢያስገባው ግን ፊት ከሆነ ጁሪየን ቲምበር እንደሚያስገባው እናውቃለን። ፊት ካልሆነ ደግሞ አርቴታን ስለምናውቀው ሞስኬራን ነው እዚህ ጋር የሚያስገባው። ፊት ይሆናል ብለን ገምትና ጁሪየን ቲምበር ቀኝ ላይ እናስገባለን። ግራ ላይ ያው እስካሁን እንዳየነው ከሆነ ካላፊዮሪ የሚያክል የለም። ኦን ፎርም ካላፊዮሪ ቤስት ነው፣ ግን ሂንካፔ ቦታውን እንደሚፈልገው እያሳየን ነው እና ከካላፊዮሪ ደግሞ የተሻለ ፊትነስ ላይ ነው ያለው። ስለዛ ሌፍት ባክ ላይ ሂንካፔን አስቀምጣለሁ ማለት መሃል ላይ ዴክላን ራይስ እና ማርቲን ዙቢሜንዲ ነው የሚሆኑት። ዙቢሜንዲም ረፍት የሚያስፈልገው ተጫዋች ነው፣ ግን ኖርጋርድን እንኳን አይደለም የቸልሲ ጨዋታ ላይ ከብሬንትፎርድ እና ከበርንሊ ጋር ስንጫወት እያጫወተው አይደለም። በድል ቢሰጠው ደስ ይለናል፣ ግን አርቴታ እንደማይሰማው ስለምናቅ ዙቢሜንዲን እዚህ ጋር እናስገባለን ማለት ነው። አንዳንድ ቀለል ያለ ጨዋታ ላይ ግን ኖርጋርድን ቢያስገባው ደስ ይለኛል። 10 ቁጥር ጋር ስንመጣ እዚህ ጋር ነው ከሌሎቻችሁ ለየት ብለው አርቴታም ደግሞ ምን እንደሚያደርግ እርግጠኛ ስለሆንኩኝ ማለት ኤዜ ከስፐርሱ ጨዋታ በኋላ ግዴታ ቦታ እንደሚሰጠው ሊሰጠው እንደሚገባ ሳይቶናል። ግዴታ ግን ነው ቤስት አታኪንግ አቋማችን ላይ የምንሆነው ኤዜና ሌላ 10 ቁጥር ሲኖረን ነው። ዙቢሜንዲን ከቀነስን ደግሞ ሚድፊልድ ላይ ልንበለጥ እንችላለን። ስለዚህ ዙቢሜንዲና ራይስ 10 ቁጥር ላይ ኦዲጋርድ ምርጥ ካልሆነ ደግሞ ሰከንድ ሃፍ ካይ ሃቨርትዝ ይገባል። ስለዚህ እዚህ ጋር ኦዲጋርድን አስገባዋለሁ። አርቴታ የሚያደርገው ይሄን ነው እርግጠኛ ነኝ። ኤዜ የቱ ጋር ይገባል ብትለኝ ሌፍት ዊንግ ላይ ሲመጣም ሌፍት ዊንግ ሆኖ ነው የመጣው። ትሮሳርድ አመቱ ሲጀመር እንደነበረበት አቋም አይደለም። ማርቲኔሊ ስፔስ የሌለበት ጨዋታ ከሆነ አይጠቅመንም። ሰከንድ ሃፍ ተቀይሮ መግባት ይችላል ስፔስ ያለው ጨዋታ ከሆነ ማለት ነው። ኤዜ ግን ከዚች ፖዚሽን ሂንካፔ ደግሞ እንደ ካላፊዮሪ ኦቨርላፕም አንደርላፕም አያደርግም። ኦቨርላፕ ብቻ ነው የሚያደርገው። ስለዛ ዊድዙን ሂንካፔ ይጠብቅለታል። ኤዜ ወደ መሃል እየገባ ተጨማሪ 10 ቁጥር ሆኖ መጫወት ይችላል። ስፐርስ ላይ ያያችሁትን አጫወት ራሱን ከሌፍት ዊንግ መነሳት ስለሚችል ኤዜን እዚች ጋር ያጫወተዋል አርቴታ ብዬ እገምታለሁ። ምን አለ በሉኝ ነው ብላችሁ። ከዛ በዚህ በኩል ደግሞ ቡካዮ ሳካ የስፐርስ ጨዋታ ላይ ብዙ ኳስ ስቷል። ኦፕን ጎል ማለት ነው። ብዙ ኳስ ስቷል፣ ግን ሙሉ አታካችን በቡካዮ ሳካ በኩል ማለፍ እየጀመረ ነው። ተመልሶ ኦን ፎርም እየሆነ እንዳለ አታኩን እየመራው የነበረው እሱ ነበረ። ስለዚህ እዚች ጋር ቡካዮ ሳካ እናጫውታለን። መሃል ላይ ደግሞ ኦን ፎርም የሆነው ቪክተር ዮከሬዝ ደግመሽ ታገቢያለሽ። 2026 ከገባን ጀምሮ ፕሪሚየር ሊግ ላይ እንደሱ ጎል ያገባ አጥቂ የለም። የኔ ስታርቲንግ 11 ይሄ ነው የሚሆነው። አርቴታም ይሄን ያሰልፋል ብዬ ገምታለሁ። መሃል ላይ መቀየር ያለባቸውን ነገሮች ደግሞ እንደነገርኳችሁ ከቀየረ አሪፍ ውጤት ይዘን እንመጣለን ብዬ ገምታለሁ። ጀማው ዛሬ ማለት ነው ቡልቡላን ኦልድ ትራፎርድ ላደርጋት ነው። ከ10 ሰዓት ጀምሮ ዩናይትድ ከክሪስታል ፓላስ ሜዳችን ላይ ያፎቃቃው ያላ ከቼልሲ እዛው ለንደን ላይ የሚያረጉትን ጨዋታ ላይ ደግሞ ሪቬንቲ ከክላሲክ ጋር ማለት ነው። ከመጣችሁ ክላሲክ ጋብዛችኋለሁ። በምን ፍሌቨር እንዳለ ነን አንተን ምናምን አለ እንዳንተ ብቻ ነው። ቡልቡላ ሪቬንቲ ከ9 ሰዓት ጀምሮ በር ክፍት ነው። ይመቻችሁ። ያራዳል Chilla brothers from another mother. How are you? And they think you and you. ወያላ ወጣ እንግሊዝኛ እንዳያወራቱ እንዲያፉ በለኝ። ወያላ እንዳይገባው ስክሮል እንዲያረገው ነው። ብቻችን እንድንሆን ነው። ታክቲክሊ ነገሩ ነው። እንዴት ወያላ እንደምትለጠልጥ ከኔ ተንደለት ይላችሁ አትለጥለጡት። ሰው ሲለጠልጥ እንዴት በሉ አሁን ነው ብሩና ኮኛ ዶርጉ ምናምን አለጃ እሷን መድገም አለብን። ፓልመር ሬሲ ጀምስን ታመጣለህ ከምተመለ ከዛ ጋርናቹ ያጠም ባይሆንም ጆአ ፔድሮ ከዛ ሶቱ ታሩጭ ባለ በቃ በደንስ በቃ እንዲህ ነው እንግዲህ አላህ ከጎን ይሁን በቃ አለን በቃ ታቀራ በዚህ ሰዓት ሚሳኤል ሮኬት ምናምን ነገር አረ እናንተ ትላልቆቹ ሀገራት አረ በእናታችሁ ተው አታሳቁን። እኛ እዚህ በጋርዲዮላ እንጨነቅ ወይስ በእናንተ እንጨነቅ? ይሄ የምር መግለጫ ነው በቃ
አርሰናል ዋንጫ ከሚያነሳማ በዚህ ጦርነት እናልቃታለን። አረ ምን አይነት ምቀኛ ናችሁ? የምቀኝነት ጥግ ጦርነት ትመኛላችሁ። ምንድነው ያረግናችሁ? እኔ እኮ ግርም የሚለኝ እንዴ ምንድነው ያረግናችሁ? ትላንትና ነው ይላችሁ ኮሜንት ላይ ላይቭ ሳይቀር እየመጣችሁ ወርልድ ዋር 3 ሊነሳ ነው አርሰናል ዋንጫ ሳይበላ እናልቃታለን እንጂ ዋንጫ ትበሉም። አረ ወይኔ እንግሊዝ አይተኮስም ወይ እንግሊዝ እጇን አታስገባም ያለ ሁሉ አለ። ምንድነው እናንተ? ቆይ ለምደው ምን የምቀኝነት ጥግ ፎቃቃ ሁላ ደሞ ሰሞኑን አካውንቴ ማለት ነው ይላችሁ ተመቷል። የኔ ራሱ በሚሳኤል ላይ ተመተው በደንብ ኮፒ ሊንክ ሪፖስት አድርጉልኝ ቤተሰብ አካውንቴ ላይ እየገባችሁ። ዛሬ ደግሞ ኢቨንት እንዳለን ይታወቃል። ማንቼ ከፓላስ ከ10 ሰዓት ጀምሮ በአዶት ኢንተርቴይንመንት በስራተ ገብርኤል ከቻሳ ትላለ። ከዛስ የሃያሉ አርሰናል ይሄ እነዛ ሽንት ቤት የሚወዱ አልጨርሰውም ቶ ቸለውን ማለት ነው። በማታ አዶት ላይ እንለጠልጣታል። ይቀወጣል፣ በቃ ይጨፈራል። ደሞ ማለት ነው አዶት ለምትመጡ ሰዎች 3 ሰዎች አዶት ለምትመጡ 3 ሰዎች ማለት ነው የሄኖክ ድንቁ ፊልም ነገ እንደሚመረቅ ታውቃላችሁ። ገነርስ የሄኖክ ድንቁን ፊልም ነገ የመመረቂያውን 3 መግቢያ ትኬት ቪአይፒ ነው የሚሸልማችሁ። ከቻሳ በሉ በቃ ዛሬ ፏፏፏ ነው የምንለው። አካውንቴን ኮፒ ሊንክ ምናምን ነገር አድርጉ። ከሞኒው ጋር ሲመቻችሁ የጨዋታና የቋጠሮ ቀን እኔ በግሌ ቼልሲ ያስጠላቸዋል ብዬ አላስብም፣ ግን ለንደን ደርቢ ስለሆነ በደንብ ተስፋ አደርጋለሁ። ይሄ ለንደን ደርቢ ነው። ቶተናምና አርሰናልን ማን ለንደን ደርቢ እንዳረጋቸው አላቅም። ይሄ ጌም ግን ማለት ነው ትላንትናም ስላሸነፍን እናንተ ደግሞ ከጫና ጋር ያለባችሁን ችግር ስለምናቅ ተስፋ እናደርጋለን። ገብቷላ ፓልመር ጄምስ ምና እንደዚህ አሪፍ ተጫዋቾች ደግሞ የቼልሲ የሚሰለፉ ከሆነ በደንብ ኩኩሬላ የለም መሰለኝ። በጣም ዲፌንሲቭ ላይ ያላት ትጋት በጣም ደስ ይለኝ ነበር። ሳካን ኪስ ውስጥ ነበረ እንደሚከተው ማልጠራጠረው፣ ግን ተጎድቷል ምናምን ተብሏል። እንግዲህ ማን እንደሚሰለፉላ አላቅም በዛ በኩል ለቼልሲ። ለማንኛውም እንድትሸነፉ ነው የምንቋጠረው ዛሬ። አቻ ምናምን እኛ አያስደስተንም። ማንቸስተር ዩናይትድ ብቻ ነው አስደስቶኝ የሚያውቀው የመሬት ስለሄዶ ኩኒያ ምናምን። ዛሬ ደግሞ ብርድ እየሸተተኝ ነው። ብርድ ገብቷላ። ቼልሲ በኳሱ እንኳን ባያሸንፍ በሌላ ነገር ያሸንፋል ነው እኔ እርግጠኛ ነኝ። ዋታ ላይ ነው ጭዌው። ስለዚህ ይህንን ጨዋታ አብረን ነው የምናየው ከ11 ሰዓት ጀምሮ። ማንቸስተር ዩናይትድ ከክሪስታል ፓላስ የሚያደርጉትንም አብረን እናያለን። ማታ ደግሞ አርሰናል ሲገረፍ እናያለን። ሁለቱም ሊገረፍ ይችላል አይታወቅም። ሲገረፍ እናያለን። ሁላችሁም በአዶት ኢንተርቴይንመንት ብስራተ ገብርኤል ከቀኑ 10 ሰዓት ተኩል ጀምሮ ክፍት ነው በራችን። እየመጣችሁ ዘና ፈታ ማለት እንችላለን። ይመቻችሁ። ለራስ ሲቆርሱ አያሳንሱ የሆነ ቪዲዮ ልሰራ ነበር። ከዛ ግን ቤስት 11 ከሁለቱም ጉዳት ላይ ተጫዋቾችን የማያካትት አቋማቸው ላይ መሰረት ያደረገ ምርጥ 11 ነው የምሰራው። የቼልሲ የአርሰናል ደጋፊዎች ኮፒ ሊንክ እያደረጋችሁ የቪዲዮ ጀምሩ። ኦኬ እንጀምር። በረኛ ላይ ዳቪድ ራያ ማርቲን ነው። ዳቪድ ራያ ማርቲን ይሆናል። ያው ሳንቼዝ አሁን መቼሳ ራይት ባክ ላይ በዚህ ዓመት ለረጅም ጊዜ ዙፋኑ ይዞ የነበረው ቲምበር በጣም ተዳክሟል። በዚህ ሰዓት ላይ ሪስ ጄምስ ከቲምበር አስቀድመን ጄምስ እናስገባለን። ከዛ በኋላ ሴንተር ባክ ፓርትነርሺፕ ፎፋናና ቻሎባ ሳይሆኑ ያው ጋቪና ዊሊያም ሳሊባ ይሆናሉ ማለት። ሌፍት ባክ ላይ ደግሞ ኩኩሬያ ብትኖር ትኖር ነበር። ነገር ግን ፒየሮ ሂንካፔ ሌፍት ሳይዱን በደንብ ይዛል። ሰሞኑን የሚያሳየው አቋም ማን ኧረ በስማ ሌላ ሌቭል ውስጥ ገብታለች። ወደ ሚድፊልድ ስንመጣ 2026 ከገባ በኋላ በጣም ብዙ ህጸጾችን አርሞ የመጣው ቆንጆ ፎርም ላይ የሚገኘው ኤንዞ ፈርናንዴዝ መጀመሪያው ተጫዋቹንም ከዛ ከጎኑ ደግሞ የማይደክመው ማይሰለቸው ዴከርስ ያጣምሯል። ከዛ ሶስተኛ ሚድፊልደር ደግሞ ሞይሰስ ካይሴዶ ከጎናቸው ሆኖ ሚድፊልዱን አንድ ላይ ሆኖ አራተኛ ተጫዋች ካጠገባቸው በ4-4-2 የምንጫወተው ኤቨሬቺ ኤዜ ይሆናል ማለት። ምክንያቱም ክንፎቻችን እያስበሉ በዚህ ሰዓት ላይ አሁን መቼስ ፓልመር ለምን አልገባም አትሉኝም አይደለ? ሳካም ለምን አልገባም አትሉኝም የአርሴ ደጋፊዎች። በቃ መሰረታዊ የሆነ ለውጥ ስለሚያስፈልግ ከዛ ፊት ለፊት ሁለቱ ደግሞ ዣኦ ፔድሮ ከፊት ለፊት እሱ ነው ዣኦ እንደዛ ስሙን የሚጠራው እንጂ ዣኦ ፔድሮ ነው። ፔድሮ ትሆናለች ፊት ለፊት። ከሷ አጠገብ ደግሞ ቪክቶሪዮ ኬሬሳ ይላል አባቴ። 4-4-2 ጽድት ያለ ማን እንደምትቀይሩ ኮሜንት ላይ አስቀምጡልኝ። ፎሎ ኮፒ ሼር እያረጋችሁ የመቻችሁ። አሰላሙ አለይኩም ያ ቼልሲ አህለን ወሳህለን ወያለውን ዘመለጥለጥ። ዛሬ ቆንጆ ታክቲክ ነው የምንነግራችሁ። ምክንያቱም እኛ ወያለው ለጥልጠናል። አሁን ደግሞ ለወያለው ማለት ነው አሪፍ ነገር ማጥቃት። ዝም ብለህ አጥቃት። ጭራሽ ነው ብትንትሩ ነው የምታበለው። ምንም የሚመልሰው ነገር አይኖርም። ራያ ላይ ከቦክስ ውጪ መጥበስ ፓልመር ጆ ፔድሮ ኢንዞ ዝም ብለህ ምታ።
የሚስቱን ቴክስት አይመልስም እንኳን ያንተን ኳስ ሊመልስ ራያ ከቦክስ ውጪ ጠበሰበት ማለት ነው ቆንጆ ጎል ነው የምታገቡት ቆንጆ ጎል ማለት ነው ዝም ብላችሁ ተለጥለጣችሁ እንዳመጡ ዝም ብለ ከቦክስ ውጪ ደገፍ ቅርቅረም ይሄ ስላሸነፍ ነው እመናቃት ታክቲክ ነች አርሰናልን ስታጠቀው ማለት ነው የሚገባበት ነው የሚጠፋው ማለት ነው ያራዳል አስጨንቁት ዛሬ ጀግናው ተመለሷል ይላል ማን ይላል ጀምአው ኪንግ ካይ ተመለሰ እስቲ ኮፒ ሊንክ አርግ እስቲ ሼር አርግ ለጀማው አዳርስ ማልዬ ሁሌም ቢሆን ከቸልሲ ጋር ስንጫወት ማለት ነው 11ዱም ተጫዋቾች እንደሆን የሚፈልገው ማን እንደሆነ ታውቃለህ ካይ ሃቨርተን ነው የኔ አባት ዌልካም ብያለሁ ዛሬ ሙሉ ልምዱ ሰርቶ ጨርሷል ጀማው ነገ ከቡድናችን ጋር ጉፍጥጥ ብሎ ነው የሚመጣው ጉድሽ ፈላሽ የለም ጉድሽ ልጅሽ ይቀጣሻል ባለፈ እንዲህ ብሎ አሳይቶሻል አሁን ደግሞ ነው ያረግ አባቴ እንኳን ደስ አላችሁ ጀም ልንገራችሁ ነው ደሞ ነገ ኳሱን የምናየው ቫምዳስ ላይ ነው ጀማው ሞቅ ደመቅ ሸብረቅ ያለ ኢቨንት ተዘጋጅቷል 11 ሰዓት ላይ የማንቸስተር ዩናይትድ እና የፓላስ ጨዋታ ተዘጋጅቷል ከዛ ቀጥላ አርገን ደግሞ ቸልሲ ከአርሰናል የሚያደርጉት ወሳኝ የፕሪሚየር ሊግ ጨዋታ እናያለን ቫምዳስ እንደምታውቁት መገናኛ ለሞቴል ፊት ለፊት ይገኛል ጀማው ዘው እንገናኝ ኪንግ ካይ ዌልካም ጀማው ሰዎች እንግዲህ ዛሬ በለንደን ደርቢ አርሰናልና ቼልሲ የሚገናኙ ይሆናል አርሰናል ይሄንን ጨዋታ የማሸነፍ ሙሉ ግዴታ ውስጥ ነው የገባው ምክንያቱም ሲቲ ትላንትና ሊድስን ተማሙቶን ቢሆን ለ0 አሸነፉ የአርሰናል ደጋፊዎች በሙሉ ይሄንን ቪዲዮ ብዙ ጊዜ ኮፒ ሊንክ አድርጉት ፎሎ ያደርጋችሁ ሰዎች እስካሁን ፎሎ አድርጉ እንግዲህ አርሰናልና ቼልሲ ከዚህ በፊት በተገናኙት 5 ጨዋታ ቼልሲ ማሸነፍ አልቻለም አርሰናልን 3ቱን አርሰናል አሸንፏል 2ቱ አቻ ላይ ተጠናቀቀ ከዛ በተጨማሪ ደግሞ ያለፉት 5 ነው 4 ተሰልጣኞች አርቴታ ማሸነፍ አልቻሉም እንግዲህ ለመጨረሻ ጊዜ ቼልሲ አርሰናልን ያሸነፈው ፕሪሚየር ሊግ ላይ ነው ኦገስት 22 2021 ነው አርሰናልን ያሸነፈው ከዛ በኋላ አርሰናል አልተቻለ ዛሬም እንግዲህ ተመሳሳይ ነው የሚሆነው ጨዋታው 1 ሰዓት ተኩል ላይ የሚጀምር ይሆናል ከዛ በፊት ግን 11 ሰዓት ማንቸስተር ዩናይትድ ከክሪስታል ፓላስ እንግዲህ በኦልድ ትራፎርድ የሚገናኙ ይሆናል የሁለቱም ጨዋታ ግምት ለስንት ያልቃል ብላችሁ ታስባላችሁ የትኞቹ ክለቦች ያሸንፋሉ ብላችሁ ታስባላችሁ ግምታችሁን ኮሜንት ላይ አስቀምጡ ዛሬ ማለት ነው ከባድ የሆነ ቋጠሮ አለብን ማለት ነው ለማንቼና ማለት ነው ለቼልሲ ማለት ነው በጣም ከባድ ስለ ፍሬው እስኪፈነዳ የቋጠረልን ማንቼ ማለት ነው ዋይናትኛ ለምን ማናግዘው ሲጀምር የአርሰናል ደጋፊ ለዩናይትድ እንደማይቋጠር ግልጽ ነው ምክንያቱም ዊን የሚያደርገው ጨዋታ ነው ዩናይትድ በእርግጠኝነት ይጥራል ተብሎ መጠበቅ የማይታሰብ ስለሆነ ሲቀጥል ቼልሲ በእናትህ ዛሬ በቃ አስከፊ ውጤት ከመጣባችሁ አቻ ነው መሆን ያለበት ጨዋታ ማለት ነው አይ ኖ በቃ ተወፈሩ ስለሚፈልጉት እስከ ጥግ ድረስ ይዋጋሉ ማለት ነው በጣም ከባድ ቀን ማች ዴይ ዛሬ እንደተለመደው ካለፉት ጌሞቻችን አንፃር ግምቶች ወደዚህ ያደሉ ናቸው ግን ማን ግምቶች ወደዚህ ማራታቸው እነሱን ሳይሆን እኛ ነው የሚጠቅመው ትላንት ማን ሲቲ የሰጠን ትልቅ መሳሪያ አለ ፕሬሸር አርሰናልና አርቴታ ብዙ ጊዜ ፕሬሸር ሲቸገሩበት ያየነው መሳሪያ ስለሆነ እሱን ከተጠቀምንበት ዛሬ አዲስ ነገር መፍጠር እንችላለን ከተጠቀምንበት ላለፉት ጌሞችን የምንበቀልበት ጌም ነው ምክንያቱም ይሄ ውጤት ለአርሰናል ምን ያህል እንደሚያስፈልገው እናውቃለን እዚህ ጨዋታ ላይ ውጤት ካስጣል ነው እነዛን ያለፉትን ጌሞች እንኳን የሚያስረሳን ይሆናል በእርግጠኝነት ነው የምነግራችሁ መቼም ነው ማይረሳው ይሄን ጌም ይሄ ምናልባት የመጨረሻው ነው በዚህ ሲዝን አርሰናል የምናገኝበት ያው በኤፍኤ ካፕ ምናልባት በቻምፒዮንስ ሊግ ካልሆነ በስተቀር ይሄ መጨረሻ እድላችንና ትልቁ ዋጋ ለናስከፍልበት የምንችለው ቦታ ነው እና መጠቀም እንችላለን ምን ይሆናል እና እንዳልኳችሁ ነው እዚህ ጨዋታ ላይ ምንም አይነት ስህተት ተቀባይነት የለውም በቃ ተጠቀሙት እንግዲህ የተለመደውን ያለፈውን ውጤት መታሳዩን ከሆነ ምንም ሰርፕራይዝ አልሆነም ሰርፕራይዝ ምን ሆኖ ውጤቱ ተቀይሮ ተቀልብሶና ወደኛ ውጤቱ ፊቱን ያዞረ ከሆነ ያኔ ሰርፕራይዝ እንሆናለን እሱ ጋር ያለው ጠንካራ ነገር ስኳዳቸው ጠንካራ ነው ታክቲካሊ ካርቴታ ጋር የሚያረጋቸው ነገሮች ጠንካራ ነገሮች አሉ ሴት ፒስ ላይ በጣም ጥሩ ናቸው በቃ ስፔስ የሚባል ነገር ካገኙ ጎሎችን ማስቆጠር ይችላሉ ዲፌንሳቸው በጣም ሶሊድ ነው ጆዋ ፔድሮ የሆነ ነገር መፍጠር እንደምትችል አውቃለሁ የሆነ ጎል ታስቆጥር ዘንድ እጠብቃለሁ ካንተ ፓልመር አዎ አቋሙ ወርዷል ግን በዚህኛው ጨዋታ የግድ አቋምን ከስታንፎርድ ብሪጅ ኤሚሬትስ ይዘን እንመጣ ፈልጋለሁ በቃ ያስፈልገናል በሚያስፈልገን ሳለ እንድትገኝ ፈልጋለሁ ራይስ የሚወጡ እያንዳንዱ ኳሶች ከአይናችሁ እንዳያመልጣችሁ በጭራሽ ሳካ የሚባለውን ተጫዋች ኩኩሬላ የለም የሆነ ታክቲክ ተጠቀም አላቅም ከፈለክ ቅልጥሙን ብለህ ስበረው አይመለከተኝም ግን እሱን ማስቆም መቻል አለብህ ካፕቴን ሬስ ጄምስ ዛሬ ያለ ምንም ግርግር ፈርስ ላይን አፕ ላይ ፈልጓሉ እሱ ሜዳው ውስጥ ካለ የሆነ ነገር መፍጠር እንደሚችልና ያንን የማሸነፍ ሜንታሊቲውን እንደሚያመጣው ስለማቅ ለመጨረሻ ጊዜ ኤሚሬትስ ላይ ጎል ያስቆጠረልን ተጫዋች እሱ ነበር ያኔ በሉካኩና በሱ ጎል ስናሸንፍ ማለት ነው የሉካኩና ሲስተም እሱ ነበር ያደረገው እና እንዳልኳችሁ ነው ውጤቱ የተለየ ካልሆነ ማንንም ሰርፕራይዝ ያደርጋል ውጤቱ የተለየ ከሆነ ግን እመኑኝ እኛም ብቻ ሳይሆን ብዙዎችን ሰርፕራይዝ ያደርጋል ማለት ነው እና በቃ የተለመደውን ውጤት አታሳዩ ጀስት የተለየ ነገር ፍጠሩ በዚህ ተጫወቱ ምንም አይነት ስህተት እንዳትሰሩ
ስክሮል አድርገህ ይደርሳል አይደል? የአርሰናል ደጋፊ ከሆንክ እንዳታሳልፈው ቪዲዮን ኮፒ ሊንክ ሼር ያደረክ ለሰፊው የአርሰናል ጀማ እንዲዳረስ ማድረግ ግዴታ አለብህ። ቢኮዝ ይሄ የምርቃት ቪዲዮ ነው። ዛሬ ክለባችን በለንደን ደርቢ ከቼልሲ ጋር ኤሚሬትስ ላይ ጨዋታ አለው አይደል? ስለዚህ በአግባቡ ልመርቃችሁ ነው። በደንብ ኮፒ ሊንክ ሪፖስት እያደረጋችሁ ለብዙ ሰው እንዲዳረስ አድርጉት። ዛሬ ክለባችን የሚያስቆጥረው የጎል ብዛት ብዙ እንደሆነ እየሸተተኝ ነው። 4 እና 3 ከዛ በላይ ጎሎችን የምናስቆጥርበት ቪክተር ዮኬሬሽ ጎል የሚያስቆጥርበት ከዛ ሳትሉም ካይ ሃቨርስ ኪንግ ካይ ማለት ነው ወደ ሜዳ ገብቶ ፎርመር ክለቡ ላይ መቼም ማስቆጠር ልምድ አድርጎታል። ዛሬም ቼልሲ ላይ ግብ አስቆጥሮ እንደለመደው ሰለብሬት የሚያደርግበት ሴት ፒስ ይሸተኛል እና ዛሬ ከቆመ ኳስ የሆነ ጎል የምናገኝ ይመስለኛል። ጋብሪኤል ማጋሪሽ በግንባሩ ጎል የሚያስቆጥርበት፣ ዴክላን ራይስ ጎል የሚያስቆጥርበት። ቼልሲ በዚህ የውድድር ዓመት እኛ ላይ ጎል ማስቆጠር ቀሏቸዋል አይደል? ዛሬ ግን በክሊን ሺት የምንወጣበት ብቻ ምን አለፋችሁ ሙሉ ለሙሉ ዶሚኔት አድርገን አሳምነን አሸንፈን የምንወጣበት ምርጥ ጨዋታ ያርግልን። በደንብ ኮፒ ሊንክ ሪፖስት ይደረግና ለሰፊው አርሰናል ጀማ ይዳረስ ማለት ነው። ከጨዋታው በኋላ እንገናኛለን። የቋጠሮ ቀን ይላል። የቋጠሮ ቀን ዕለተ ሰንበት ማለት ነው። ጀማው ዛሬ ለዩናይትድ ይቋጠራል። ልጥልጥ አድርገን ፓላስን ማለት ነው ስጥት ነው የምናረጋት። ነፃ 3 ጎለኛ ነው። 3 ጎለኛ ነው። ይሄ 100% እርግጠኛ ነኝ የምናገረው። ቼላውና አርሰናል አቻ እንዲወጡ ነው የምንቋጥረው። አቻ እንዲወጡ ማለት ነው። ምክንያቱም ቼላው ነጥብ ካገኘ እኛ ጋር ለመድረስ ይጥራል። አርሰናል ደግሞ ነጥብ ካገኘ ደግሞ ከሲቲ ይርቃል። ስለዚህ አቻ እንቋጥራለን የቼላና እንደገና የወያላውን ማለት ነው። ዩናይትድ ነፃ 3 ጎለኛ ነው። ዩናይትድ ነፃ 3 ጎለኛ ነው። ዛሬ ዊን ነው። 3ኛ ደረጃችንን እንረከባለን። በቃ 3ኛ ደረጃችንን እንረከባለን። ይሄ ነው በቃ ቃላችን። ጀማው ቪዲዮ ላይክ፣ ሼር፣ ፎሎ፣ ኮፒ ሊንክ አድርጉላቸው። የቋጠሮ ቀን ማናችሁም እንዳተኙ የጨዋታ ቀን ነው። አሁን ሁልህም ኮሜንት ላይ መልስህን እንፈልጋለን። ለንደን ቀይ ናት ወይስ ብሉ? ለንደን ኢዝ ኦልዌይስ ሬድ እያልክ ኮሜንቱን እንደምትሞላው እርግጠኛ ነው። ሌላው ቼልሲ ካለፉት 10 ጨዋታ አርሰናልን ማሸነፍ የቻለው ስንት እንደሆነ ታውቃላችሁ? ላሳያችሁ። እያያችሁ ነው። ካለፉት 10 ጌም ማለት ነው ቼልሲ አርሰናልን 1 ጌም ማሸነፍ አልቻለም። 3 ጌም ግን አቻ ወጥቷል። እንደማሸነፍ ይቆጠርለት እሱ። አርሰናል 7ቱን ርምርም አድርጎታል። ሲቀጥል ለዛሬው ጨዋታ የቼልሲ ጌታ ተመልሷል። ማን ይመስላችኋል? እንግዲህ የቼልሲ ጌታ ካልኩኝ ማን ይመስላችኋል? እስቲ ገምቱ ኮሜንት ላይ። እኔ ላሳያችሁ። ይሄ ጌታ ተመልሷል። ካይ ኪንግ ይላል። አሁንም ያዋረድልኛል ገብቶ። ለማንኛውም መልካም እድል ለውዱ ክለባችን። ለንደን ኢዝ ኦልዌይስ ሬድ። ሼር፣ ኮፒ ሊንክ፣ ሪፖስት እንዳይረሳ። ፕላሱን ተጫኑ ደግሞ ቤተሰብ ሁሉ። ይኸውላችሁ ይሄኛውን የአስቶን ቪላ ሽንፈት ካየን በኋላ ፋብሪዚዮ ሮማኖ ሳይቀር ማንቸስተር ዩናይትድ 3ኛ መጣ ብሎ ኦፊሻል ፖስት አድርጎታል ከፓላስ ጨዋታ በፊትና ይሄ ጨዋታ ማለት ከባድ ጨዋታ ነው የፓላስ ጨዋታ ማለት። ምክንያቱም ማይክል ካሪክ አብዛኛው ሰው የሚጠብቀውን ጨዋታ ማለት ነው የማይሆን ፐርፎርማንስ እያሳየን የሚወጣው። የዌስትሃሙን ጨዋታ አይታችሁታል። ይቺ አሮጊት ሳቀር 5 ያገባችበት ዌስትሃም ለኛ እንዴት እንደሆነ ተመልክታችሁታል። እና ምክንያቱም ያ ጨዋታ በጣም ወሳኝ ጨዋታ ነው። በብዙ ቢሊየን ህዝብ ሲመለከተን የነበረ ጨዋታ ነው እና የነገውም ጨዋታ በዛ ደረጃ ነው ህዝብ የሚጠብቀው። አርሰናል ከቼልሲ ምንም ብዙም አይደለም። አብዛኛው ሰው የሚያየው ዩናይትድ ከፓላስ ነው። ይሄን ጨዋታ ካሪክ ማን ይሄንን ብቻ ተወጣለ። ይሄንን ቶፕ 3 ከተተ ቶፕ 3 ከዛ ለወያለው እኛን ተወን ምን እንደምናደርገው እናሳያለን። ፕሪሚየር ሊግ ዛሬ ይመለሳል ማለት ነው። ሁሉንም የእንግሊዝ ፕሪሚየር ሊግ ጨዋታዎች በነፃ በስልካችሁ የምታዩባቸውን ከ4 በላይ አፕሊኬሽኖችን መኩክሪስ 2 የቴሌግራም ቻናል ላይ አስቀምጬላችኋለሁ ማለት ነው። ማንቸስተር ዩናይትድ ከክሪስታል ፓላስ፣ አርሰናል ከቼላ ወንድም ጥላ ዛሬ ይፋጠጣሉ ማለት ነው። ሁሉንም ጨዋታ በነፃ በስልካችሁ ለማየት ቴሌግራም ጋር መኩክሪስ 2 ብለህ ሰርች አድርገህ አፕሊኬሽኖችን አውርደህ በነፃ ጨዋታውን ተመልከት ማለት ነው። ዛሬ ይቋጠራል ለሁለት ነገር፣ ለደረጃ ይቋጠራል፣ ለዋንጫ ይቋጠራል። ብራዘሬ በዚህ ዓመት 2 ቋጠሮ ነው ያለብን ማለት ነው። ይመቸን ለው ጨዋታ ይላል አርሰናል ከቼልሲ ቤስት 11 እንሰራለን። ያው ቤስት 11 ብዙ ጊዜ ሲሰራ አጨቃጫቂ ነው ምናምን ነገር እኔ በቻልኩት መጠን ሎጂካል ሆኜና ከደጋፊነት ስሜቶችን ለመስራት እሞክራለሁ። እናንተን ሐሳብና አስተያየት የማትስማሙበት ተጫዋች ካለ ምናምን ነገር ኮሜንት ሴክሽን ላይ አስቀምጡልኝ ማለት። ሰላለፋችን 4-3 ነው የሚሆነው። ግብ ጠባቂ ላይ ኦቤሲ ዴቪድ ራይ ገባብኝ ነው ማስቡ። ከሱ የተሻለ ግብ ጠባቂ አለብኝ ስለማላስብ ማለት ነው። ራይት ባክ ላይ ሪሲ ጄምስ ማለት ቲምበር ትንሽ ሰሞኑን የመዳከም ፕሮባብል ምናምን ነገር ይታይበታል። የጨዋታ መደራረብ ምናምን መሰለኝ አይ ቲንክ ሶ ራይት ባክ ላይ ሪሲ ጄምስ እናስገባለን። ሴንተር
ሴንተር ባክ ኦብቪየስሊ ማንን ጠብቃችሁ ነው ጋብሪኤል ማጋልሽና ሳሊባ ይጣመራሉ ማለት ነው። ይሄ ምንም አጨቃጫቂ አይመስለኝም። ሌፍት ባክ ላይ ፔሮ ኢንካፔ እናስገባዋለን ማለት ነው። ኩኩሬላ አይ ቲንክ ጉዳት ነው ከዚህ ስኳድ ውጪ መሰለኝ ሊፎካከሩ የሚችለው ነው እንጂ በእርግጠኝነት ፔሮ ኢንካፔ ይገባል ብዬ ነው ማሰው። ከረንት ያለበት ፐርፎርማንስ ሌፍት ዊንግ ላይ 6 ቁጥር ላይ ዙቢሜንዲና ካይሴዶ አሉ። ይሄ ትንሽ አጨቃጫቂ ይመስለኛል። ማንን ትመርጣላችሁ? እናንተን ኮሜንት ሴክሽን ላይ ያስቀምጣችሁልኝ። ያለ ልዩነት የላችሁም ብዬ ነው ማሰው። ከረንት ያሉበት ፐርፎርማንስ የነበራችሁ ኢንቮልቭመንት ምናምን ነገር ግን የአርሰናል ስለሚገቡ ዝም ብለን ካይሴዶን 6 ቁጥር ልናስገባው። 8 ቁጥር ላይ ደክላን ራይስ፣ ኤንዞ ፈርናንዴዝ ምንም ጥያቄ የለውም። የአከራካሪ አይደለም። ደክላን ራይስ 8 ቁጥር ልናስገባዋለን። 10 ቁጥር ላይ ኮል ፓልመር እናስገባዋለን። ከአርሰናል ቤት 10 ቁጥር ያን ያህል ምናምን ሼን ያደረገ ተጫዋች የለም ብዬ ስለማስብ ስለዚህ ኮል ፓልመር 10 ቁጥር ላይ ራይት ዊንግ ላይ ሳካ ምንም ጥያቄ የለውም። ማለት አይ ነው ቁጥሮቹን ስታዩ ምናምን ያን ያህል ግን አሁን እናንተ ቡድናችሁ ውስጥ ቢሆን ሳካ እያለሽ የሆነ ፔድሮ ኔቶን ወይስ ደግሞ የትኛውን ተጫዋች የምታስገቡት? ሶ ኦብቪየስ ነው ብዬ ነው ማሰው። ራይት ዊንግ ላይ ሳካ ይገባል። ሌፍት ዊንግ ላይ ትሮሳርድ አለ፣ ፔድሮ ኔቶ አለ። ያው ቨርሳታይሊቲ ስላለው ፔድሮ ኔቶ በዛም በዚህ መሰለፍ ይችላል። ትሮሳርድ እና ፔድሮ ኔቶ ማለት ያነበራችሁን ኢንቮልቭመንት ስንመለከት ምናምን ተመሳሳይ ነው። ምንም የተለየ ነገር የላችሁ ምናምን ግን እኔ እንደውም የአርሰናል ተጫዋች የአርሰናል ደጋፊ ስለሆንኩ ምናምን ካላላችሁ ማለት ትሮሳርድ እንመርጣለሁ። ምክንያቱም ፋይናል ሪዛልት ላይ ትሮሳርድ የተሻለ ነው። ፕላስ እንደዚህ ኪ ፓሶች ምናምን ማቀበል ይችላል ብዬ ስለማስብ ማለት ነው። የነበራቸውን የጎል ኢንቮልቭመንት ምናምን ነገር ስንመለከት ግን ተመሳሳይ ነው። በአንድ ምናምን መሰለኝ የሚላዩት አይ ቲንክ ሶ። ግን እሺ የአርሰናል ተጫዋች አበዛ ምናምን እንዳትሉ ፔድሮ ኔቶ እናስገባው። መሀል አጥቂ 9 ቁጥር ማለት ቲፒካል ነምበር 9 ቪክተር ጊዮኬሬሽን አስገብቻለሁ። የኔ ቤስ ለበን ይሄንን ይመስላል። የእናንተን ደግሞ እስኪ ኮሜንት ሴክሽን ላይ አስቀምጡልኝ። ኢስቲቦ ምናምን ጉዳት ነው አይሰለፍም በዛሬው ጨዋታ። የእናንተን ደግሞ እስኪ ኮሜንት ሴክሽን ላይ አስቀምጡልኝ። ፎሎ ማድረግ እንዳይረሳ። ይመሻችሁ። እውነት ለመናገር ቼልሲ አርሰናልን ካሸነፈው በጣም ረጅም ጊዜ ሆኖታል ማለት ነውና ይሄን ጨዋታ ለምንድን ነው እኔ ያሸንፋል ብዬ የምለው? አንደኛ አርሰናል በዚህ ሰዓት በጣም ከብዙ እረፍት ነው። ኦልሞስት 8 ቀን አካባቢ አርፈው ነው የመጡት። ጥሩ ይጫወታሉ ብዬ ነው ማስበው። ሌላው ሲቀጥል ደግሞ ቼልሲ አርሰናል ባለፈው አቻ ወተናል። ትዝ ይላችኋል። ቼልሲዎች እንዴት አድርገው ድብድብ በሉት ጨዋታ አይደለም። ቀይ ራሱ አይተዋል። አንድ ቀይ ብቻ ነበረም የሚገባቸው። ኩኩሬላ ራሱ ቀይ ይገባው ነበር የዛን ቀን ማለት ነው። ሳካን በጣም 2 ጊዜ 3 ጊዜ ጥሎት ነበርና ጫውታውን በጣም ነው ማስታውሰው። እንደዛሬ ነው ማስታውሰው። ዛሬም እንደዚህ አይነት ነገር ይዘው ሊያመጡ ይችላሉ። በአሁኑ ሰዓት ግን ያለው አርሰናል የተወሰነ ኃይለኛም ናቸውና ኖርማሊ ዛሬ በፍጹም በምንም ተአምር ኖርማሊ ቀላል ጨዋታ አይደለም። በፍጹም አይደለም። አርሰናል ያለበት 2 ነጥብ ብቻ ነው ከሲቲ በልጦ ያለው። ቢሆንም ግን ይሄን ጨዋታ ለምን እንደሆነ አላቀም እኔ በፍጹም አልፈራውም። ምክንያቱም ነገሮች ሁሉ አርሰናል እንደሚያሸንፍ ብቻ ነው የሚያሳየኝና ስለዚህ እናሸንፋለን። ድል ከኛ ጋር ናት።